የሀበሻ ጀብዱ ደራሲ አዶልፍ ፓርለሳክ ተርጓሚ ተጫነ ጆብሬ መኮንን ክፍል 6 ወንድማማቾቹ እባካችሁ ትንሽ ጊዜ በድሬዳዋ አብራችሁን ሰንብቱ ቢያንስ እስከሚቀጥለው ባቡር ድረስ እያሉ ይለምኑን ጀመር። ቀጥሎም ከወንድማማቾቹ ትንሽዮ ያሮስላቭ ክሮቭ ነገ ከኛ ጋር አብረን አደን መውጣት እንችላለን ሲል ለመነኝ። ይችን ልመናውን እምቢ ማለት አልተቻለንም እና በድሬዳዋ ቢያንስ እስከሚቀጥለው ባቡር መምጫ ድረስ ለመቆየት ወሰን። ቪሌም ብሌርም ስለተስማማ የወንድማማቾቹን ግብዣ ተቀብለን ቀጠሮ ይዘን ወደ ማደሪያችን ወደ ቫሴክ ቤት በአሳዳሪያችን ታጅበን ሄድን። እንግዲህ ቢያንስ ስለሚቀጥሉት 3 ወይም 4 ቀናት በድሬ መሰንበታችን ነው ማለት ነው። ቢሆንም በእነዚህ በድሬ በቆየሁባቸው ቀናት ምንጊዜም የማረሳቸው በርካታ ትዝታዎች ቋጥሬባቸዋለሁ። አዎ፣ በትራንስ ጆርዳን በኬራቅ አገረ ገዥ ግብዣ በሶሪያ በረሃ የተካፈልኩበት በመኪና የሚዳቆ አዘን ትዝታ እስከዛሬ ከልቤ አልወጣምና የወንድማማቾቹን የአደን ግብዣ ሳላንገራግር ተቀበልኩ። ገና ከመንጋቱ 2 ወንድማማቾች ሞተር ብስክሌቶቻቸውን እያስጓሩ መጥተው የቫሴክን ትንሽ የድንጋይ ቤት በር ማንኳኳት ጀመሩ። ተኝተው ይሆናል በሚል የተሳሳተ ግምት ነው የቫሴክን በር ያንኳኩት። እንዳልኩት ወንድማማቾቹ ተሳስተው ነበር። ማለትም እኛ ገና ድሮ ተነስተን ለባብሰን እየጠበቅናቸው ነበርና ጊዜ ሳናጠፋ ወንድማማቾቹን ተከትለን አቶ ቫሴክን ተሰናብተን ለአደን ወጣን። ወንድማማቾቹ ለእኛም አንዳንድ ሽጉጥና አንዳንድ የአደን ጠመንጃ ይዘውልን መጥተዋል። በአንድ ሞተር ብስክሌት 4 ሰው አሳፍረው እንደፈለጉ ሞተሯን እየዞርኩ ስፈላሰፍ ትንሹ ያሮስላቭ ክሮቭ ገላገለኝ። ትልቅየውን የሞተሯን መሪ እንደጨበጠ ከፊት ተቀምጧል። በሞተሯ ወገብ ግራና ቀኝ ጎን ለጎን እንድንቀመጥ ያሮስላቭ እየጋበዘን እሱ ጀርባውን ለእኛ ሰጥቶ ከኋላ ተቀመጠ። በዚህ መልኩ በአንድ ሞተር ብስክሌት ላይ 4 ሆነን ተቀምጠን ድሬን ወደ ኋላ ጥረን ወደ አደኑ ጫካ ገሰገስን። ጥርጊያው የድሬ መንገድ ምቹ ነበር። ልክ ድሬዳዋን ለቀን እንደወጣን የጥርጊያው መንገድ አድራሻው ስለጠፋ በአባጣ ጎርባጣው መንገድ መላ ሰውነታችን እየተርገፈገፈ በጉዞ ቀጠለን። እውነቱን ለመናገር ሞተሯ ልክ እንደነበረ ፈረስ ትዘል ነበር ማለት ይቻላል። ዛሬ እድለቢሶች ነን አለ ያሮስላቭ ክሮቭ ከወንድማማቾቹ ትንሸኛው። ከ2 ሰዓት በኋላ በደን ውስጥ ስንዞር ቆይተን አንድም የሚታደን የዱር እንስሳ ባለማየታችን ትንሽ ቅር ብሎት እንዲህ የሚታደን አውሬ ፍለጋ ስንዞር ያሮስላቭ ክሮቭ ባለፉት ወራት በድሬዳዋና አካባቢዋ ስላሳለፈው የአደን ትዝታዎች እያነሳ ብዙ አጫወተን። አዎ፣ በኋላ ወደ መኖሪያ ቤታቸው ስንመለስ ያሳዩን የተለያዩ የዱር አራዊት ቆዳዎችና ቀንዶች በድሬዳዋና አካባቢዋ በርካታ የዱር አራዊት እንዳሉ ትልቅ ምስክር ነው። ድሬዳዋና አካባቢዋ ከተለያዩ የሜዳ ፍየል ዝርያዎች በተጨማሪ የዱር አሳማ፣ ቀበሮ፣ ተኩላ፣ ጅብ እና የዱር አውሬዎች ንጉስ አንበሳ ሳይቀር ይህንን ቆላማ ሀገር ይዘው በሰፊው ይኖሩበታል። እንዲህ በጫካው ውስጥ ስንሽሎኮሎክ አንዲት ከፍ ያለች ሚዳቋ በመንገዳችን ገባች። ሚዳቋዋ እኛን ስታይ እየዘለለች ወደፊት ሜዳውን መሮጥ ጀመረች። ትልቁ ክሮቭ የሞተር ብስክሌቷን በፍጥነት በጣም ጨምሮ በሚዳቋና በእኛ መካከል ያለውን ርቀት በጣም አሳንሶ ሚዳቋ ኢላማችን ውስጥ ልትገባልን በምትችልበት ርቀት ላይ ሞተሯን አቆማት። እንግዶቻቸውንና ቅድሚያውን ለእኛ ሰጡን። 2 ጥይቶች ተከታትለው ተተኮሱ። ሚዳቋዋ ግን አሁንም ትሮጣለች። 3ኛዋ ጥይት ከመጮኋ ያቺ ሚዳቆ ተንከባላ ወደቀች። አዎ፣ እኛ ተኩሰን የሳትናትን ሚዳቆ ያሮስላቭ ክሮቭ በአንድ ምት ጣላት። ጎበዝ ያልሞ ተኳሽ ነው። የሚዳቋዋን አንገት ቆርጠው ለዝና ሲወስዱ ከሚዳቋዋ ስጋ ደግሞ ጥሩ ስጋ ያለውን እግሮቿን ብቻ ወስደን የቀረውን ለጅቦች ተውንላቸው። ከሌላ ተጨማሪ 2 ሰዓት በኋላ የምኒልክን ድክ አገኘናት። ይቺ ድክ ትንሽዬ የሚዳቆ ወይም የሜዳ ፍየል ዘር እንደ መርፌ በቀጠኑ እግሮቿ እየተፈናጠረች ከዓይናችን እይታ በጣም ርቃ እስክትሄድ ድረስ ሁላችንም ባለብንበት ቆመን አየናት። ከሰዓት በኋላም በርካታ ድኮች አይተናል። ግን በጣም ድንጉጥ እንስሳ ስለሆነች በትንሽ ኮሽታ ፈርጥጣ ትጠፋለችና አለሁ እኔ ነኝ ለሚል አልሞ ተኳሽ እንኳ ኢላማ ውስጥ ከመግባቷ በፊት
ሁሌም ወይ ቶሎ ትሰወራለች አሊያ በእነዚያ መርፌ እግሮቿ ፈርጥጣ ርቃ ትሄዳለች። ትልቁ የክሮብ ልጅ ዶሚኒክ ክሮብ ሞተሯን አቁሞ በየት በኩል መሄድ እንዳለበት አካባቢውን ሲያጠና ከጀርባችን በጣም የተቆጣ አውሬ ድምፅ ሰማን። ከመቅጽበት ሁላችንም ድምፁን ወደ ሰማንበት አቅጣጫ ስንዞር አንድ በጣም ትልቅና ጥቁር አውሬ ከበርካታ ግልገሎቿ ጋር አየን። የዱር አሳማ ነበረች። ወዲያው ሁላችንም ተበታትነን ወደ ቁጥቋጦዎች ውስጥ ገባን። እሾኩ ጋሬጣውና ደረቁ ጭራሮ ሳይቀር ልብሶቻችን እየገነጣጠሉ ደም በደም ቢያደርጉንም በዱር አሳማ ከመገደል አይከፋምና ሁሉንም ችለን በቁጥቋጦ ውስጥ ስንሽሎኮሎክ ከወንድማማቾቹን ሲዮ የአሮፍ ክሮቭ አከታትሎ ሁለቴ ሲተኩስ አሳማዋ የጣር ድምጿን ከፍ አድርጋ ማቋረጥ ጀመረች። ተጠንቀቁ፣ ተጠንቀቁ፣ ከቁጥቋጦዎቹ ውስጥ ውጡ እያለ ያሮስላቭ ድምፁን ከፍ አድርጎ አስጠነቀቀን። የተመታችው የዱር አሳማ ገና አልሞተችም። የቆሰለ የዱር አሳማ ከቤንጋል ነብር የከፋ ነው አለን ትልቅየው እየሳቀ። ምናልባት ዶሚኒክ እውነቱን ሊሆን ይችላል፣ ግን እኛ እውነቱን ማረጋገጫ እድሉ አልነበረንም። አልሞ ተኳሹ ያሮስላቭ አሳማዋን በአንድ ምት ጠቅልሎ ጥሏታል። ብቻ ከቁጥቋጦዎች ውስጥ ወጥተን ወደ ግዳዩ ብንሄድ እስካሁን ትልቁ የዱር አሳማ ነች ቢለም የገመትናት አውሬ ገና ግልገል ሆና አገኘናት። አዋሽ የአዋሽ ወንዝ ከሸዋ ተራሮች ተነስቶ በርካታ ኪሎ ሜትሮችን ወደ ሰሜን ምስራቅ ኢትዮጵያ ተጉዞ የተጠሙትን የደንከል በረሃዎች ውሃ ጥም እየቆረጠ ሄዶ በአውሳ በረሃ ዱካው ይጠፋል። የአዋሽ ከተማ ምናልባትም የተቆረቆረችው ይሄ የፈረንሳይ እና የኢትዮጵያ መንግስታት የጋራ ንብረት የሆነው ባቡር ሌሊቱን በአዋሽ ስለሚያልፍ ብቻ ሊሆን ይችላል። ምናልባትም የአዋሽ ከተማ አቆራቆር ታሪክ ሌላ ሊሆን ይችላል። ብቻ ዛሬ አዳራችን በአዋሽ ከተማ ነው። አብዛኛው ተሳፋሪ አዳሩን በየፍርጎ ውስጥ አድርጓል። አዋሽ ከተማ ዘመዶች ወይም ወዳጆች ያላቸው ደግሞ በየዘመዶቻቸው በየወዳጆቻቸው ቤት አዳራቸውን ለማድረግ ጓዛቸውን ይዘው ሄደዋል። እኛ ፈረንጆቹና ጥቂት ባለሀብት ኢትዮጵያውያን ደግሞ አዳራችን አዋሽ ባሉ ሆቴሎች ለማድረግ ወደ ሆቴል ፍለጋችን ሄድን። ከባቡር ጣቢያው 50 ሜትር ሳንርቅ አንድ ሆቴል አገኘን። የዚች ሆቴል ባለቤት ማን እንደሆነ መገመት ከባድ አይደለም። ለብዙ ዓመታት በኢትዮጵያ የኖረ ግሪካዊ ነው። ኢትዮጵያውያን ሆቴል ከፍቶ አልጋ ማከራየትና እንጀራ በወጥ መሸጥ እንደ ነውር ይቆጥሩታልና አብዛኛዎቹ ሆቴሎች በግሪኮችና በአርመኖች እጅ ናቸው። ይቺ ዛሬ ለአዳራችን የመረጥናት የግሪኩ ሆቴል ትንሽዬ የምግብ አዳራሽ የምትመስል ነገር አላት። ግሪኩ የምግቧን አዳራሽ ሁለት ቦታ በሳጠራ ከፍሎ እንደ ነገሩ እንግዶችን ለመቀበል ተዘጋጅቷል። ሆቴሏ ከዚች የምግብ አዳራሽ ተጨማሪ 1-3 የሚሆኑ የመኝታ ክፍሎችም አሏት። በመኝታ ክፍሏ ውስጥ አንዲት ተራና መናኛ አልጋ ተዘርግታ እንደ ነገሩ ተነጥፋ በወባ መከላከያ መረብ ተሸፍናለች። በቃ በዚች የመኝታ ክፍል ውስጥ ያለው ነገር ቢኖር ይሄ ብቻ ነው። የምግብንና የመጠጡን ዋጋ በተመለከተ ረገድ ኢትዮጵያ በዓለም ላይ ካሉ ሀገሮች ሁሉ በጣም ርካሽ ሀገር ነበረች፣ አሁንም ነች። ይሁን እንጂ ይቺ የዚህ ብልጣብልጥ ግሪክ የአዋሽ ሆቴል ያለ አቅሟ ዋጋዋን ውድድ አድርገዋለች። የአዋሹ ሆቴል አዳራችን አዳር አይበለው። በአንድ ቁንጫ አንድ ቤሳ የሚከፍል ቢገኝ በአንድ ሌሊት የሽማግሌውን የሮክፊለርን ጠቅላላ ንብረት ገዝቼ ባደርኩ ነበር። ከሁሉ የሚገርመው ደግሞ የአዋሽ የቁንጫ ሰራዊትና የአዋሽ የወባ ትንኝ ጦር የጋራ ስምምነት የተፈራረሙ ይመስል በወባ መከላከያው ከተሸፈነችው አልጋ ውስጥ ያንን ምስኪን የሆቴሏን ደንበኛ በቢሊዮን የሚቆጠሩ የቁንጫ ሰራዊቶች መድረሻ ሳጥተው ከመረቡ ሲያስወጡት በውላቸው መሰረት የወባ ትንኞች ይቀበሉና መከራውን ያሳዩታል። በሶስተኛው ቀን የብረት አውራሪስ ባቡራችን የመጨረሻውን ጉዞ ከአዋሽ ተነስቶ አሻቅቦ 2450 ሜትር ከባህር ጠለል በላይ የወጣን መስመሩን ወደ አዲስ አበባ ቀና። አሁን ከቆላማው ቀበሌ ወደ ደጋማው ስንወጣ አካባቢውን ደረጃ በደረጃ ወደ አረንጓዴነት እየተለወጠ መጣ። በቁጥቋጦዎች በግራሮች እና በቁልቋሎች ፈንታ ቀጫጭኖቹና ረጃጅሞቹ የባህር ዛፎች አካባቢውን አድምቀውት ማየት ጀመር። በዚህ የደጋው መሬት ላይም የደገኞቹ ጎጆ በባህር ዛፎች ተከበውና ደምቀው እዚህም እዚያም ፈንጠር ፈንጠር ብለው ቆመው ይታያሉ።
በአዋሽ ባቡር ጣቢያም የተሳፈሩት አዲሶቹ ተሳፋሪዎች በአመዛኙ ደገኞቹ አማራዎችና ኦሮሞዎች ናቸው። እነዚህን ደገኞች ከቆላው ሰው በነጭ ሸማቸው ብቻ ሳይሆን በመልክ ገጻቸው ለይቶ በትክክል ማወቅ ይቻላል። ቀላ ከማለታቸው በተጨማሪ መልከ መልካሞችም ናቸው። ምንም እንኳን ዋናው መለያቸው ነጩ ሸማቸው ቢሆንም በሁለመናቸው ከቆላው ሕዝብ እንደሚለዩ ማንም ሰው ቢሆን ለይቶ ያውቃቸዋል። አዎ እውነተኞቹ ጠረኞች ሀበሾች እነዚህ ናቸው። ለምን እንደሆነ ባላውቅም እነዚህ ሰዎች በምግብና በመጠጥ ሰዓት ራስ ቅላቸውን በሸማቸው ይሸፍናሉ። የአዋቂነት ፊታቸው ላይ የጎፈሬያቸው ሲጨመርበት ማንም ሰው ቢሆን እነዚህ ሰዎች እውነተኞቹ ጠረኞች ሀበሾች መሆናቸውን ሊክድ አይችልም። በፊት እንደምናየው ጦረኝነታቸውን፣ ጀግንነታቸውን በተንቤን የጦር አውድማ ላይ ሲያሳዩ በአይኔ በብረቱ አይቻለሁና አሁንም ስለ እነዚህ ሰዎች ማውራቱ ታሪክን መቅደም ይሆናልና በዚሁ ላቁም።